ተረጋጊ ብሌን፣ ተረጋጊ። እሺ ደህና ነሽ? እባክሽ ብሌን ተረጋጊ። ይኸውልሽ በትግል የሚሆን ነገር የለም። እሺ በዚህ ሁኔታ ባልነግርሽ ደስ ይለኝ ነበረ፣ ግን ደግሞ ማወቅ አለብሽ። ለጊዜው መንቀሳቀስም ሆነ መናገራችን አዎ ብሌን፣ ያ ማለት ግን ለዘላለም ማለት አይደለም። እሺ አውቃለሁ። አንቺ ደግሞ በጣም ጠንካራ ሴት ነሽ። ይኸውልሽ ብሌን፣ የምንልሽን ወይም የምልሽን በአግባቡ የምታደርጊ ከሆነ በጣም በቶሎ ትድኛለሽ። ግን ደግሞ ለመናገርም ለመንቀሳቀስ የምትሞክሪ የምትታገይ ከሆነ የበለጠ ራስሽን አደጋ ውስጥ አመከችው። እሺ ኖ ብሌን፣ ለምሮ እንደሱ የምትሆኝው? ይኸውልሽ ለመዳን ከፈለግሽ በጣም መጠንከር አለብሽ። ቤተሰቦችሽ እኮ በአንቺ ምክንያት እየተጨነቁ ነው። ስታለቅሽና ስታዝኝ ካዩሽ የበለጠ ይጎዳሉ። አንቺ ጠንክረሽ እነሱን ማጠንከር አለብሽ። እና ቃል እገባልሻለሁ በቅርቡ ደግሞ ቆመሽ ትሄጃለሽ። እሺ የበለጠ ደህና ትሆኛለሽ። አንቺ ጠንከር በይ ፕሊስ። እሺ በርቺ ብሌን። እሺ እናቴ እናቴ ገነት ምን ሆነሽ ነው? ምን ሆነሽ ነው? ልጄ ልጅሽ ምን ሆነች? ልጄ ምን ሆነሽ ነው? ልጄ እባክህ አምላኬ ብሌንን አድንልኝ። ለእኔም ለእናቴም ጥንካሬን ስጠን። በዚህ ሰዓት የእሷ ደካማ ጎን እንዳልሆን እፈራለሁ። በዚህ ሰዓት ከአንተ ውጭ ማንም የሚያግዘኝ የለም። አደራህን አምላኬ። ወይኔ ቃል ብለሽ ተሸካሚ ሆንሽ። ደግሞ እኮ እንዴት አባቱ እንደሚከብድ ሁን ብለው ወገቤን ሊቆርጡት አውቀው ነው የሚከብደውን ጀሪካን የሰጡኝ። እንዴ እነዚህ ሰዎች ቆይ እኔን ለማሰቃየት የማያደርጉት ጥረት የለም ማለት ነው? እኔ ከዚህ በላይ አልችልም። ወደ ቤት መመለስ አለብኝ። ይሄ ኑሮ እኮ ከሲኦል ምንም አይሻልም። ሁሉም ነገሩ ስቃይ ብቻ ነው። አንድ እንኳን ምንም ደስ የሚል ነገር የለውም። እኔ እናትሽ እኔ መጀመሪያውን ሆዴ ነግሮኝ ነበር። ታውቆኝ ነበር እኮ የኔ ክርታታ። ለዚህ ነበር የተጣጣ ነው። ምነው አፈር በበላው። አንቺ ሆስፒታል ሆነሽ እኔ ምግብ በላው። ወይኔ ልጄ አሁን ምን ሊውጠኝ ነው?
ምን ሊውጠኝ ነው ልጄ? አንቺ ብሌን የአይኔ ማረፊያ ነሽ፣ የጨለማ ጊዜ ብርሃኔ ነሽ። ወይኔ ልጄ፣ ወይኔ ወይኔ ልጄ። ሰላም፣ በትክክል አልሰማሁሽም። ፓራላይዝድ ሆነች ነው ያልሽ? አዎ፣ ግን ጊዜያዊ ነው። ምን ማለት ነው? ቆይ እንዴት ሊሆን ይችላል? በትክክል አልሰማሽ ይሆናል። እውነታውን መቀበል አለብን። ለጊዜው ማውራትም ሆነ መንቀሳቀስ አትችልም። አትናገርም እንጂ ትሰማለችም ታያለችም። ስለዚህ እሷ ፊት ደካማ ሆኖ መታየት የለብንም። ቶሎ እንድትድን ከፈለግን ጠንክረን ማጠንከር አለብን። ለምንድን ነው መደሰት ያልቻልኩት? ይህን አይደል እንደ የፈለግኩት? ለዘመናት ይህን ቀን አይደለ እንደ ስመኘው የነበረው? ያደረግኩትን ካደረግኩ በኋላ ሲሳካ ለምንድን ነው መደሰት ያቃተኝ? መናገርም አትችልም? ቆይ እንዴት ይሄን መቀበል እችላለሁ? ዶክተሩ እንዳለው ወደ መተንፈሻዋ አደገኛ ኬሚካል ገብቶ ጎድቷታል። ምን አልሽ? ኬሚካል ነው ያልሽው? አዎ፣ አደገኛ ኬሚካል ከከሰል ጋር ተቀላቅሎ ገብቷል ብሏል። ማን እንዳደረገው አውቃለሁ። አዎ እሱ ነው። ይሄ ውሻ ልጅ ምንም ከሰል የሚባል ነገር የለም። ሁሉም ነገር የሆነ በሱ ምክንያት ነው። ሳሚ ተረጋጋ እንጂ። ዶክተሩ ከሰሉ ሊሆን ይችላል ብሏል አይደል እንዴ? ምንም ከሰል ብሎ ነገር የለም። እሱን አውቆ ያደረገው። ምድጃው ላይ ዱቄት ነገር አግኝቼ ነበር። ከመጀመሪያውም እዚህ ቤት ሲመጣ የሆነ ነገር ፈልጎ እንደሆነ ገምቼ ነበር። እና ደግሞ ማታ ላንቺ ነገርሽ እንዳለ ድራማ ነው። ማታ ከብሌ ክፍል ነው የወጣው። አንተ ነህ ይሄን ያደረገው። አውቄያለሁ። ሳሚ ምን እያደረክ ነው? ተረጋጋ እንጂ። ዳግም ለምን አታምነኝም? እሱ እኮ ነው የመረዛት። በውሸት የሰው ስም ማጥፋት ወንጀል ነው። እሺ እርግጠኛ ነህ ሳሚ? እሱን የመረዛት? አዎ እሱን የመረዛት። እና ደግሞ እገልሃለሁ። እሺ ሳሚ ተረጋጋ እባክህን። ምንም ባልተረጋገጠ ነገር እኮ ነው እያወቀስክ ያለኸው። ሰላም ሞኝ አትሁኝ። እሱ እንደ እስስት ሁኔታው የተጠቀምበት ነው። ሁላችንም ለመጨረስ የተላከ ሰው ነው። የነገረሽ ሁሉ አትመኝ እንጂ ልቂ። ለምንድን ነው ግን ሁሌ እኔ ላይ ጣት የምጠቆመው? አንተም እኮ ልታደርገው ትችላለህ ይሄ ነገር። ዝም በል። ምንም ብትል ከዚህ በኋላ ማንም አያምንም። ሳሚ ታማሚ እኮ እየበጠበጥክ ነው። ተረጋጋ። ልጄ እንደምፈልገው ልጄ መልስልኝ። ዳግዬ ልጄ ማየት ነው የምፈልገው። ተረጋጋ። እባካችሁ ልጄን አሳዩኝ። ልጄ ማየት ነው የምፈልገው። እባካችሁ ልጄን አሳዩኝ። ተረጋጊ። ልጄ ማየት ነው የምፈልገው። እባካችሁ ልጄን አሳዩኝ። ልጄ ማየት ነው የምፈልገው። ልጄ እንደምፈልገው ልጄ መልስልኝ። ዳግዬ ልጄ ማየት ነው የምፈልገው። ልጄ ልቀቁኝ። ልጄ ነው ማየት የምፈልገው። እባካችሁ ልጄን አሳዩኝ። እባካችሁ ልጄን አሳዩኝ። እባካችሁ ልጄን አሳዩኝ። ተረጋጊ። ልጄ እንደምፈልገው ልጄ መልስልኝ። ዳግዬ ልጄ ማየት ነው